ጉቺ ራሱ በኋላ ነው ተቆርጦ ሳየው የጉቺን እንትን አየሁት። እኔ ጉቺ ብዙ ነገር ተናግራለች፣ ብዙ ነገር ተሳድባለች፣ ብዙ ነገር አዋርዳለች። ስትናገረኝ የተናገርኳት ከሷ በላይ የሚቀርብ ሰው የለም ነበር። እኔን በደንብ ታቀኛለች። በመጀመሪያ ጊዜ ዱባይ ሲሄድ ያገኘች ይፈልጋ እሷ ነው። ፎቶም በስንት ጣጣ ነው ልውሰድ ብላ ወሰደችው። ኬክ 3 ቀን የቆረሰች ስታመሰግንም አይቻልም። ጥሩ ነው፣ የፍቅሯን ነው። ግን እሷ አሁን ያን ተናገረች ወጣ ምናምን ብዬ በሴቶች ላይ ቂም የሚይዝ ሰው አይደለም። ይመችሽ ጉቺ፣ ቴንኪው ለማለት ነው። ቴንኪው የማይል ሰው እንትን ነው በውስጡ ምቀኝነት ያበዛ። እኔ አላየኋትም እሷን። ሚኪን አልኳችሁ እኮ እኔ አላውቅም። ማን ይላክ ማን ላክ አላውቅም። ሚኪ ሲገባ ማን እንዳስገባው አላውቅም። ሞዴሬተር ብዙ ስለሆነ ሙኒት እኮ የምትታወቀው ሰዎች በደለችን ብራችን አልሰጠችን ብለው እኮ ከሀቢባ ጋር ኮምፕሌንስ ያደርጓት ከሀቢባ ጋር ሽርክ ፈጠረችና የእሷ ጊፍተር ሆነችና ሰዎች ስለ እሷ ኬዝ እንዳያወሩ እዛ ዘጋጋች። ሀቢባ ደግሞ በብራት ትደራደርም። አባ የእውነት በብራት ትደራደር። በእኛ ስም መታሰቢያ አንድ ሌላ ልጅ ውለጅልኝ ብትላት እሷ ትወልዳለች ትወልዳለች። ሺዝ ኖት እንትን አታይም እንዴ? እነ ሳራ ብሪጅስቶን ነው ማነው የምትባለው? ሳራ ብላ የምታወራች ባል የገዛችው። በነገራችን ላይ ስለሷ ባል እንዳለ ኢንፎርሜሽን መጥቶልኛል። ኢትዮጵያ ፖሊስ ነበር ከመስሪያ ቤት አፈንግጦ ጠፍቶ ዱባይ እንዲመጣ ያደረገችው። ያ የሳራ ባል ፖሊስ ነበር። በነገራችን ላይ የሄድኩባት ቀን አመጣላታለሁ ሁሉም ነገር። እሺ ደርሶኛል ሁሉ ነገር። አንድ ቀን ስነካካት